የቴክኖ ካመን 50 ፕሮ አስገራሚ ሚስጥሮች። ሰላም ውድ የቻናላችን ቤተሰቦች፣ በድጋሚ በሌላ ቪዲዮ ዛሬ ወደ እናንተ ተመልሼ መጥቻለሁ። ለቻናላችን አዲስ የሆናችሁ ካላችሁ ሰብስክራይብ፣ ላይክ በማድረግ እንዲሁም የደወል ምልክቱን ተጭናችሁ ኦል ላይ በማድረግ ይህን ቪዲዮ ጀምሩት እላለሁ። ይህን ቪዲዮ በትንሹ 3000 ላይክ አስገቡት። በትንሹ ይህን ቪዲዮ 3000 ላይክ አስገቡት። እንዲሁም ደግሞ ይህ ቪዲዮ ለብዙ ሰዎች ደርሶ ብዙ ሰዎች እንዲማሩበት ለጓደኞቻችሁ ሼር አድርጉት። ወደ ቴክኖ ካመን 50 ፕሮ ከማለፋችን በፊት ስለ ቴክኖ ካምፓኒ አንዳንድ ነገር እንበል። ቴክኖ ካምፓኒ እንደምናውቀው በ2006 በቻይና በሆንግ ኮንግ የተመሰረተ የስማርት ፎን አምራች ኩባንያ ነው። ያ ማለት ከ20 ዓመት በፊት ማለት ነው። ከ20 ዓመት በፊት ነው ይህ ካምፓኒ የተመሰረተው። ከ20 ዓመት በፊት ተመስርቶ አሁን ያለበት በጣም አሪፍ የሚባል ደረጃ ላይ መድረስ ችሏል ማለት ነው። እንደ አፍሪካ እና ሌሎች ታዳጊ ማርኬቶች ላይ በማተኮር ነው እድገትን ያስመዘገበው። ቴክኖ በአፍሪካ ውስጥ በተለይም በናይጄሪያ፣ በኬንያ፣ በኢትዮጵያ እና በጋና ገበያውን በመቆጣጠር ግንባር ቀደም ከሆኑት ካምፓኒዎች ውስጥ አንዱ ነው። ከአፍሪካ ውጪ ባሉት ሀገራት ውስጥ በህንድ፣ በፓኪስታን፣ በላቲን አሜሪካ ቀዳሚ የሆነ ካምፓኒ ነው። ቴክኖ ካምፓኒ ከኤአይ ጋር በመተባበር ወይም ከአርቲፊሻል ኢንተለጀንስ ጋር በመተባበር ድምጾን ግልጽ እና ውጤታማ የሚያደርጉ ብልህ ባህሪያትን ይሰጣል። ቴክኖ ሞባይል ዲዛይን እና ተግባራዊነትን በማጣመር ለእያንዳንዱ ስማርትፎኖች ለየት ያለና የሚያምር ዲዛይን ያላቸው ስማርትፎኖችን ያመርታል። ቴክኖ ካምፓኒ ከዘመናዊ ስማርትፎኖች በተጨማሪ ሌሎች ስማርት ዎቾች እና ስማርት ሰዓቶችን እንዲሁም ደግሞ ስማርት የሆኑ ኤርፖዶችን በማምረት የሚታወቅ ካምፓኒ ነው። ቴክኖ ከፍተኛ ጥራት ያላቸው እንዲሁም የረቀቁ ባህሪያትን ለተጠቃሚዎች በማቅረብ እና እንዲሁም በተመጣጣኝ ዋጋ ለተጠቃሚዎች በማቅረብ የሚታወቅ ካምፓኒ ነው። ይህም ከሌሎች ካምፓኒ ለየት ከሚያደርጉት ነገሮች ውስጥ አንዱ ነው። ለተጠቃሚዎቹ የሚሰጠው ፈጣንና አስተማማኝ ድጋፍ ለብራንዱ ያላቸውን ታማኝነት እንዲጨምር ያደርጋል። ቴክኖ ሞባይል ለዘመናት ዘመናዊነታቸው እና ደህንነታቸው የተጠበቀ ለማድረግ የማይቋረጥ የሶፍትዌር ማሻሻያዎችን ያደርጋል። ያ ማለት የቴክኖ ካምፓኒ የሞባይል ሶፍትዌሮችን ዘመናዊ እንዲሆኑና ደህንነታቸውንም እንዲሁም ለመጠበቅ የሶፍትዌር አፕዴትን በየጊዜው ያሻሽላል። የሶፍትዌር አፕዴት እንድናገኝ ያደርገናል ማለት ነው። እንዲሁም የተለያዩ የስፖርት ክለቦችን እና የባህል አውታሮችን በመደገፍ ከአድናቂዎቹ ጋር ያላቸውን ግንኙነት ከፍ እንዲል ያደርጋል። የእርምጃዎቹ ይበልጥ ብራንዱን ተወዳጅና ተደማጭ ያደርጋል። ቴክኖ በካሜራ ቴክኖሎጂ ረገድ ልዩ የሆኑ
የቆዳ የቀለም ትክክለኛነት ከሊድስ ዩኒቨርሲቲ ጋራ በመተባበር አዘጋጅቷል። ይህም ከስልካችን ፎቶዎች ጋራ እጅግ በጣም እውነተኛ እና በጣም ግልጽ የሆኑ ፎቶዎችን እንድንነሳ ያደርጋል። ይህም በጣም ጥራት ያላቸው ፎቶዎችን እንድንነሳ ያደርጋል። ጥራት ያላቸው ቪዲዮዎችንም እንድንቀርጽ ሊያደርግ ይችላል ማለት ነው። እና ስለ ቴክኖ ካምፓኒ የዚህን ያህል ካልን ስለ ቴክኖ ካምፓኒ ብዙ ነገር አግኝታችሁበታል ብዬ አስባለሁ። ስለ ቴክኖ ካምፓኒ የዚህን ያህል ካልን አሁን ደግሞ በመቀጠል ስለ አዲሱ ስልክ ቴክኖ አዲስ ስላወጣው ስማርትፎን ስለ ቴክኖ ካመን 50 ፕሮ ያለውን ስፔሲፊኬሽን ቴክኖ ካመን 50 ፕሮ ምን አይነት ስልክ ነው፣ ቴክኖ ካመን 50 ፕሮ ምን ይዞ መጥቷል የሚለውን እንዲሁም ደግሞ ዋጋው ምን ይመስላል የሚለውን እያንዳንዷን ነገር አብረን ምናይ ይሆናል። እስከ መጨረሻው ድረስ አብራችሁን ቆዩ። በመጀመሪያ እንግዲህ የምናየው የቴክኖ ካመን 50 ፕሮ ዲስፕሌይ ነው። የቴክኖ ካመን 50 ፕሮ ዲስፕሌይ ምን ይመስላል የሚለውን ነው የምናየው። የቴክኖ ካመን 50 ፕሮ ዲስፕሌይ እንግዲህ 6.78 ኢንች የሆነ ዲስፕሌይ ያለው ስልክ ነው። 6.78 ኢንች ዲስፕሌይ ያለው ስልክ ነው። ይህ ዲስፕሌይ እንግዲህ በጣም ሰፋ ያለና ምቹ የሆነ ለጌሚንግ የሚሆን ሰፋ ያለ ዲስፕሌይ እንዲሁም የተለያዩ ነገሮችን ለመጠቀም በዚህ ስልክ የሚያመቻችሁ አይነት ዲስፕሌይ ይዞ የመጣ ስልክ ነው ማለት ነው። ሰፋ ያለ 6.78 ኢንች የሆነ ዲስፕሌይ ይዞ የመጣ ስልክ ነው። በዲስፕሌይ እንግዲህ ከርቭድ የሆነ ዲዛይን እና በደንብ የሚያምር ምቹ የሆነ ከቪዲዮ ላይ እንደምታዩት ምቹ የሆነ ከርቭድ የሆነ ዲስፕሌይ ይዞ የመጣ ስልክ ነው። ከርቭድ የሆነ ዲዛይን ያለው ስልክ ነው ቴክኖ ካመን 50 ፕሮ። እንዲሁም ደግሞ ወደ ስክሪን ታይፑ ስንሄድ ይዞት የመጣው የስክሪን አይነት ወይም የስክሪን ታይፕ የቴክኖ ካመን 50 ፕሮ የስክሪን አይነት አሞሌድ የሆነ ስክሪን ይዞ ነው የመጣው። አሞሌድ የሚባል የስክሪን አይነት ነው ይዞ የመጣው። እንግዲህ እንደምታውቁት አብዛኛው ስልኮች የሚጠቀሙት ሁለት አይነት የስክሪን ታይፕ አሉ። አሞሌድ እና ኤልሲዲ በመባል ይታወቃሉ። እና ከሁለቱ የተሻለው አሞሌድ የሚባለው የስክሪን ታይፕ ነው። እና ቴክኖ ካመን 50 ፕሮ የተሻለውን የስክሪን ታይፕ ይዞ የመጣ ስልክ ነው ማለት ነው። የአሞሌድ የሆነ ስክሪን ይዞ የመጣ ስልክ በስክሪን ታይፕ ይህን ይመስላል። በመቀጠል ደግሞ የምናየው ሪዞሉሽን ነው። ምን አይነት የስክሪን ሪዞሉሽን ይዞ መጥቷል የሚለው ነው የምናየው። የስክሪን ሪዞሉሽንን በምናየው ጊዜ ሪዞሉሽኑ 1208 ኤክስ በ2644 ፒክስልስ የሆነ ሪዞሉሽን ይዞልን መጥቷል የስልክ። ይህ እንግዲህ በጣም የተሻለና አሪፍ የሚባል የሪዞሉሽን አይነት ነው ይዞልን የመጣው። ስክሪን ሪዞሉሽን ማለት እንግዲህ የስክሪኑ ጥራት ማለት ነው። ስክሪን ሪዞሉሽኑ ከፍ ባለ ቁጥር ስክሪናችን ላይ የምናየው ጥራት ከፍ እያለ ይሄዳል። የስክሪናችን ጥራት ከፍ እያለ ፒክስሉ ከፍ እያለ የሚሄድ ነው ማለት ነው። እና ስክሪን ሪዞሉሽን ማለት በአጭሩ ነው የቴክኖ ካመን 50 ፕሮ ጥርት ያለና በጣም አሪፍ የሆነ የስክሪን ሪዞሉሽን ያለው ስልክ ነው። ቀጣይ ደግሞ የምናየው የቴክኖ ካመን
50 ፕሮ ሪፍሬሽ ሬት ነው። የቴክኖ ካመን 50 ፕሮ ሪፍሬሽ ሬት 144 ሪፍሬሽ ሬት ያለው ስልክ ነው። ያ ማለት 144 ሪፍሬሽ ሬት አሁን ላይ እየመጣ ያለ ነው። አብዛኛዎቹ የበፊቶቹ ስልክ 120 Hz፣ 90 Hz እንዲሁም ደግሞ 60 Hz ናቸው። የቴክኖ ካመን 50 ፕሮ ተሻሽሎና በደንብ አሪፍ ተደርጎ የተሰራ ሪፍሬሽ ሬት ያለው ስልክ ነው። 144 ሪፍሬሽ ሬት የተገጠመለት ስልክ ነው ማለት ነው። ያ ማለት ፈጥኖ አንድ ነገር የማድረግ አቅም አለው ማለት ነው። አሪፍ የሚባል ሪፍሬሽ ሬት ያለው ስልክ ነው። በመቀጠል ደግሞ የምናየው ፕሮሰሰር ነው። ፕሮሰሰሩ ምን አይነት ፕሮሰሰር ነው የተገጠመለት የሚለውን ነው። ፕሮሰሰር እንግዲህ እንደምናውቀው ፕሮሰሰር ማለት አንድን ስልክ አክቲቭ ሆኖ ቶሎ የሚለው አክሰስ እንዲያደርግ ቶሎ እንድንጠቀመው የሚያደርገን ፕሮሰሰር ነው ማለት ነው። ፕሮሰሰሩ እንግዲህ ሚዲያቴክ ሂሎ G200 የሚባል ፕሮሰሰር ተገጥሞለታል። ይህ ስልክ በጣም አሪፍና የተሻለ ፕሮሰሰር የተገጠመለት ስልክ ነው። በፕሮሰሰር ደረጃ አሪፍ የሚባል ነው። ይህን ይመስላል በፕሮሰሰር ደረጃ። አሁን ደግሞ የምናየው ራሙን ነው። ራም እንግዲህ ከ8 GB ራም ጀምሮ አለ። ከ8 GB ራም ጀምሮ ታገኙታላችሁ ይህ ስልክ። እንዲሁም ደግሞ ተጨማሪ ራም 8 GB ራም መጨመር ትችላላችሁ። ሌላ 8 GB ራም ጨምራችሁ ከሚሞሪያችሁ ላይ መጠቀም የምትችሉበትንም ሁኔታ ይዞ የመጣ ስልክ ነው። በአጠቃላይ 16 GB ራም ይሆንላችኋል ማለት ነው። በዛ መልኩ የምታደርጉ ከሆነ 16 GB ራም ይሆንላችኋል። በጣም አሪፍ የሚባል የራም አይነት ይዞ የመጣ ስልክ ነው ማለት ነው። ቴክኖ ካመን 50 ፕሮ። በመቀጠል ደግሞ የምናየው ስቶሬጅ ነው። ስቶሬጅ እንግዲህ እንደምናውቀው ብዙ ፋይሎችን ብዙ ነገሮችን የሚይዝልን ፓርት ነው። ስቶሬጁ እንግዲህ የቴክኖ ካመን 50 ፕሮ ስቶሬጅ በ256 GB ስቶሬጅ የምናገኘው ስልክ ነው። ይህ ማለት እንግዲህ ብዙ ፋይሎችን ብዙ ነገሮችን በስልካችን መያዝ እንችላለን። ብዙ የተለያዩ ነገሮችን ሊይዝልን የሚችል አይነት የስቶሬጅ አይነት ይዞ የመጣ ስልክ ነው። ኦፕሬቲንግ ሲስተሙ ደግሞ አንድሮይድ 16 ሆኖ የምናገኘው ስልክ ነው። አንድሮይድ 16 የሆነ ኦፕሬቲንግ ሲስተም ያለው ስልክ ነው። አሪፍ አንድሮይድ አይነት ያለው ነው። የቅርብ የሆነ አፕዴትም ይኖረዋል ወደፊት እና አሪፍ የሚባል የአንድሮይድ አይነት ያለው ነው። በመቀጠል ደግሞ የምናየው የካሜራው ንጉስ የሆነው የቴክኖ ካመን 50 ፕሮ ካሜራ ነው የምናየው። የቴክኖ ካመን 50 ፕሮ ካሜራ በጣም የሚያምር ዲዛይን እና ለየት ያለ በጣም ውበት ያለው ዲዛይን ያለው ካሜራ ይዞልን መጥቷል። እንደምታዩት ከቪዲዮ ላይ የሚያምርና ጥርት ያለ ካሜራ ጥርት ያለ ፎቶዎችን ማንሳት የሚችል እንዲሁም ቪዲዮዎችን መቅረጽ የሚችል ካሜራ ተገጥሞለታል። የሜን ካሜራው 50 ሜጋፒክሰልስ የሆነ ሜን ካሜራ በጣም የሚያጠራና የሚያምር ካሜራ የተገጠመለት ስልክ ነው። ሜን ካሜራው 50 ሜጋፒክሰልስ ነው። ከሶኒ ጋር በመሆን ሶኒ ላይታ የሚባል የካሜራ አይነት የተገጠመለት ሜን ካሜራው 50 ሜጋፒክሰልስ የሆነ ስልክ ነው። 700 ኦፕቲካል ኢሜጅ ስታቢላይዘር የተገጠመለት
ካሜራ ይዞ የመጣ ነው። ቴሌፎቶ ሌንስ ደግሞ 50 ሜጋፒክሰልስ የሆነ ቴሌፎቶ ሌንስ ያለው ካሜራ ነው እና ይህ ስልክ በጣም ለየት ያለና በጣም የሚያምር ካሜራ ይዞ የመጣ ስልክ ያደርገዋል ማለት ነው። አልትራ ዋይድ ካሜራው ደግሞ 8 ሜጋፒክሰልስ የሆነ አልትራ ዋይድ ካሜራ ያለው ነው። የካሜራው ንጉስ የሆነው ቴክኖ ካምን በጣም የሚያምርና ውብ የሆነ ካሜራ፣ የሚያምር ፎቶ፣ የሚያምር ቪዲዮዎችን ለመቅረጽ የሚያመች ካሜራ ይዞ የመጣ ስልክ ነው። አልትራ ዋይድ 8 ሜጋፒክሰልስ ይዞ የመጣ ስልክ ነው። በመቀጠል ደግሞ የምናየው የፍሮንት ካሜራ ወይ ሰልፊ ካሜራው ነው። 32 ሜጋፒክሰልስ የሆነ እና አልትራ ሴንሰር ክሊር ፍሮንት ዊዝ ዩኒቨርሳል የተባለ ቴክኖሎጂ የተጠቀመ የሰልፊ ካሜራ ይዞ የመጣ ስልክ ነው። በካሜራ ደረጃ በጣም አሪፍና የካሜራው ንጉስ ያስባለው አንዱ ሚስጥር ይህ ነው። በመቀጠል ደግሞ የምናየው የባትሪ ካፓሲቲው ነው። የባትሪ ካፓሲቲው 6500 ሚሊ አምፔር የሆነ የባትሪ ካፓሲቲ ይዞ የመጣ ስልክ ነው። የማለት በጣም ለረጅም ጊዜ ባትሪያችን ሳያልቅ መጠቀም እንድንችል ያደርገናል። ሌላኛው ደግሞ የቻርጂንግ ታይሙ ነው። ፋስት ቻርጂንግ 45 ዋት ቻርጅ ያለው ስልክ ነው። 45 ዋት ቻርጅ ድረስ መቀበል የሚችልና በ45 ዋት ቻርጅ ይዞ የመጣ ስልክ ነው። በባትሪ ደረጃ ይመስላል በጣም አሪፍ የሚባል ባትሪና በጣም አሪፍ ሊቆይልን የሚችል የባትሪ ካፓሲቲ ይዞ የመጣ ስልክ ነው። ቴክኖ ካመን 50 ፕሮ አናውንስ የተደረገው ወይ የወጣው ፌብሩዋሪ 2026 ወር ላይ ነው እና የቴክኖ ካመን 50 ፕሮ ስፔሲፊኬሽን በአጭሩ ይህን ይመስላል። በመቀጠል ወደ ቴክኖ ካመን 50 ፕሮ ዋጋ እንሄደው። ዋጋው እንግዲህ አሁን እኔ ይሄን ቪዲዮ እስከሰራሁበት ጊዜ ድረስ እስካለሁበት ጊዜ ድረስ በኢትዮጵያ ከ48000 ብር ጀምሮ እስከ 55000 ብር ባለው ሬንጅ ውስጥ እየተሸጠ ያለ ስልክ ነው። ቴክኖ ካመን ፕሮ በአጭሩ ይመስላል። እስቲ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ከቴክኖ ካመን ፕሮ ምኑን ወደዳችሁት? ምኑ ተመቻችሁ? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ እስክንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር እንዲሁም ደግሞ የደወል ምልክቷን ተጭናችሁ ኦል ላይ ማድረግ እንዳትረሱ። በሌላ ቪዲዮ እስክንገናኝ ድረስ ቻው።